ስለዚህ ሄኖክ ምን ይላቸዋል? የሰው ልጆች ከበዙ በኋላ እንዲሆነ በእነዚያ ወራት መልከ መልካሞች ደመግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸው ኑ ከኛ ለሰው ልጆች ሴቶችን እንምረጥ፣ ለኛም ልጆችን እንውሰድ አሉ ይላል እና የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው ነው። እዚህ ላይ በጣም ሊሰመርበት ይገባል። ሄኖክ ያለው የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው በማለት አስቀምጧል። ሄኖክ እንደውም በደንብ አድርጎ ይቀጥልና አለቃቸውን ይገልጻል። ስማዚያ ይለዋል። ቁጥራቸው ወደ 200 ያስጠጋቸዋል። በዝርዝር ስማቸውን ከገለጠ በኋላ ለሰዎች ደግሞ ያስተማሩትን ክፉ ስራ ጨምሮ ዘርዝሮ ይጽፋል። ሚስቶችንም ደግሞ ካገቡ በኋላ ሴቶቹ ጸንሰው በጣም ረጃጅም ራእይቶችን ወይም ኔፍሊሞችን እንደወለዱና ቁመታቸው እስከ 3000 ክንድ የሚደርስ እንደወለዱ ይጽፋል። 3000 ክንድ በጣም ከባድ ነው። ሰው 3 ክንድ ከስንዝር ነው። በሺ ክንድ ማለት ነውና በጣም እስከ ከባቢ አየሩ መድረስ እንደማለት ነው እና እንደውም ደመናትን የሚገፉ እያለ ይገልጣቸዋል በሌላ ምዕራፉ ላይ።